ሰላም 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 ጤና ይስጥልን የዚህ ቻናል ቤተሰቦች በጉጉት ሲጠበቅ የነበረው ትንሽ የፀሐይ ብርሃን የተሰኘው ማራኪ የትርጉም ድራማ በምርጥ ትረካ ተዘጋጅቶ ክፍል 2 ነው ቀርቦላችኋል። ታሪኩ ይበልጥ እየተወሳሰበና ስሜት በሚነካ መልኩ ይቀጥላል። እስከ መጨረሻው በመከታተል አብረውን ይቆዩ። ድምጽና ተራረኩ ከተመቻችሁ እንዲሁም ቪዲዮን ከወደዳችሁ ትረካውን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ ይደግፉን። ቀጣዩ ክፍል ደግሞ እንዲደርሳችሁ የደወል ምልክቷን መንካታችሁን እንዳትረሱ። የምትፈልጉትን ድራማ ለማግኘት ሁልጊዜም ከዚህ ቻናል ጋር ሁኑ። ባለፈው ጊዜ ክፍል 1 ቆመው የሰርግ አዘጋጇ ዋና አዘጋጇ ኤሊፍ ወደ ሙሽራ ክፍል ገብታ ነበር። እሺ የምትነግሪኝ ምንድነው ብላ ጠይቀቻት። ምን እንደምልሽ አላውቅም፣ ግን መናገር አለብኝ አለች። ንገሪኝ እሺ እያለች በዚህ መሃል ሙሽራዋ የቬሏን እያስተዋወቀች ነበረ። ለሚመለከቷት ሰዎች በስልኳ ተመልከቱ፣ ይህ ቬሎ ለኔ ታዞ ከፓሪስ ነው የመጣው እያለች ነበር። በትዕግስት ጠበቀቻት። እሺ ንገሪኝ አለች። እንዴት እንደምነግርሽ አላውቅም፣ ግን መናገር አለብኝ። የምታገቢው ሰው እየማገጠብሽ ነው አለቻት። በድንጋጤ ተመለከተቻት። ፍርሃት ሰርጉ በር ላይ ደርሷል። ወደ አዳራሹ ለመግባት ከመኪናው ወርዶ በፈገግታ ወደ ውስጥ ሲገባ ሰዎች ተቀበሉት። ሰላም ሰላም አቶ ፍርሃት እያሉት ወደ እርሱ እየተጠጉ ሰላም ታቀረቡለት። ሰላም ሰላም እያለ በመካከላቸው አለፈ። አንድ ባልና ሚስቶች እንዴት ነህ ፍርሃት፣ እናትህ ደህና ነች አሉት። ደህና ነች፣ ሁሉ ሰላም ነው አላቸው። ባልየው እህትህ አሁንም ውጭ ሀገር ነው ያለችው አለው። አዎ ለትምህርት አሜሪካ ነው ያለችው አለ፣ ፊቱ ላይ ትንሽ የሀሳብ መልክ እየታየበት። በሉ መልካም ጊዜ ብሎ በመካከላቸው አልፎ ሄደ። በዚህ መሃል ወደ ስልኩ መልእክት ገባ። መልእክቱን ለማየት ስልኩን ከፈተ። እህትህን ማየት ትፈልጋለህ? ለዚህ ደግሞ ምን ያህል ትከፍለኛለህ? የሚል መልእክት ነበር። ፊቱ ወዲያው በንዴት ተቀያየረ። ከዛ የስጦታ እቃውን አስተናጋጁን ጠርቶ ና ብሎ ሰጠውና ፍርሃት ብለህ ጻፍበት፣ ለሙሽራው ስጠው ብሎ ጉርሻ ሰጥቶት በፍጥነት ከአዳራሹ እየወጣ ሄደ። ኤሊፍና ዋና አዘጋጇ ኤሊፍና ፍሊያ ቆመው እየተመለከቱ ነው። እኔ ምንም ደስ አላለኝም፣ የሰርግ ቤት አይመስልም አለች ፍሊያ። እንግዲህ እኔ ተናግሬያለሁ፣ መወሰን የምትችለው ሙሽራዋ ነች። ከወሰነች መምጣት አለባት በዚህ ሰዓት በአሁን ጊዜ አለች። ፍሊያ ሀሳብ ይዟታል። ፊቷን እየመታች ነው በጣቶቿ። የሙሽራዋን እናት አየሻት? በጣም ቆንጆ ነች፣ ልብሷን ከፓሪስ ነው ያመጣችው አለች። በዚህ መሃል ከሰገነቱ ሙሽሮች ሲወርዱ ታዩ። ህዝቡ ወደ እነሱ ተጠጋ፣ እያጨበጨበ ተቀበላቸው። ሙሽራዋ በግራ እጇ ወደፊት የምታገባውን ባሏን ይዛ በቀኝ እጇ ደግሞ አበባ ይዛ ወደ ላይ ከፍ አድርጋ ሰላምታ አቀረበች። በተሰበሰበው ህዝብ መሃል አልፋ እያለፈች እያለ ፍሊያ ተመስገን አምላኬ አለች። ኤሊፍ ደግሞ እንዴት ለራሷ ክብር የላትም እንዴ አለች። ሙሽራዋ በፈገግታ በሁለቱ መካከል አልፋቸው ሄደች። የምትፈርምበት ቦታ ስትደርስ ወደ ዋና ሰርግ አዘጋጇ ተመለከተችና የእጅ ሰላምታ ሰጠቻት ፈገግ ብላ። ኤሊፍ አዘነች። የሰርግ ዝግጅቱ ቀጥሏል፣ ጭፈራውም ደርቷል። የሰርግ አዘጋጇ ኤሊፍ ስልኳን አወጣችና ወደ ግራ ፊቷን አዙራ ከሙሽሮቹ ስልኳን አወጣች። የኔ ውድ ብላ ወደ ባሏ ሜሴጅ አረገች። የት ነው ያለኸው? መልካም ነው፣ እኔ አንተ የኔ ባል በመሆንህ ዛሬ ገና ደስታ ተሰምቶኛል ብላ ጻፈች። የሰርግ ዝግጅቱ እየቀጠለ ባለበት ፍርሃት መኪናውን በኃይል እያሽከረከረ ነው። በንዴት ፊቱ ተቆጥቷል።
ግራና ቀኙን እየተመለከተ አድራሻው ጋር መድረሱን እያየ መኪናውን እየነዳ ነው። ንዴት ከፊቱ ላይ ይነበባል። እና ኤሊፍም የሰርግ ፕሮግራማቸውን ጨርሰው እየተራመዱ ነው ባህር ጫፍ ላይ። የሚገርምና አድካሚ ቀን ነበር አለች። አዎ አድካሚ ቀን ነበር። ባለቤትሽን ሀርካንን እኔ ምልሽ አለቻት በመሃል። ባለቤትሽን ሀካንን አትጠረጥሪውም ግን አለች። አልጠረጥረውም። ለምን እጠረጥረዋለሁ? ይወደኛል አለች። አይ ማለት ያመሻል፣ የሩቅ አገር ይሄዳል። በዚህ አትጠራጥሪውም? የስራው ባህሪ እኮ ነው። በፍጹም አልጠራጠረውም። ተጠራጥሬውም አላቅም አለቻት። እንዴት ያለ ፍቅር ነው ብላ መለሰች። ፍርሃት መኪናውን ወደ ዳር እያቆመ ነው። ለምን? ምክንያቱም በአስፋልቱ ላይ በጣም በኃይለኛ ድምጽ እያሰማ የሚያልፍ አምቡላንስ ነበረ እና ኤሊፍ ጋር ስልክ ጮኸ። ኤሊፍ ስልኳን አነሳች። ባለቤቷ ነበር። ይቅርታ ፍቅሬ፣ ስብሰባ ላይ ነበርኩ። እንዴት ነሽ አላት። ደህና ነኝ የኔ ፍቅር። ቀናችሁ እንዴት ነበር? ዝግጅታችሁ አለቀ አላት። አዎ ዝግጅቱ አልቋል። ቀናችን ጥሩ አልነበረም አለችው። ፍቅሬ አንድ ነገር እምልሽ ነገር አለ። እኔም በስራ ምክንያት አንቺም በዚህ ዝግጅት ምክንያት ብዙ ተራርቀናል። ለምን ጊዜ አብረን አናሳልፍም አላት። በጣም ደስ ይላል። ይሄ እኔን ይቀይረኛል አለችው። እሺ እንግዲያውስ ዝግጅቱ በእኔ ነው፣ ተዘጋጂ አላት። ፍቅሬ እወድሃለሁ አለችው። እኔም በጣም ነው የምወድሽ፣ ደግሞ ምናፍቀሽኛል አላት። ሰርፕራይዝ አለህ አለችው። ሰርፕራይዙ ምንድን ነው ሲላት ጊዜ አይ ስትመጣ ነው የምነግርህ አለችው። ስልኩን ዘግቶ ወደ መኪናው ሲመለስ ፊቱ ጥሩ አልነበረም። ስጋት የገባው ይመስላል። ፍርሃት በበኩሉ መኪናውን እያሽከረከረ አጠገቡ አሁን ብቻውን አይደለም፣ እህቱ አለች። እንዴት አገኘኸኝ አለች በዝግታ 6 ዓመት አለ ባጠገቡ የሚያልፈውን አምቡላንስ በሀዘን እየተመለከተ። 6 ዓመት ሙሉ ይሄንን እንዴት ታደርጊያለሽ? በእኛ ላይ እንዴት ይሄን ትሰሪያለሽ? እኔንስ እሺ፣ እናቴንም እሺ፣ እንዴት ግን በአባትሽ ላይ ይሄንን ነገር ትሰሪያለሽ? ተናገሪ ብሎ ጮኸባት። አባቴ ምን ሆኗል አለችው። ተናገሪ። 6 ዓመት ሙሉ 1 ደቂቃ እንኳን አታስቢንም? ሞቻለሁ አለው ብለሽ አትደውይም? እያለ መኪናውን እያሽከረከረ የጮኸ ነበር። ከእናንተ መራቅ ነበረብኝ ወንድሜ አለችው። ምክንያት የለሽም፣ ሁልጊዜ ምክንያት የለሽም እያለ በኃይል እየጮኸባት ነው። እናቴስ ስለ እኔ ታስባለች አለችው። በዚህ መሃል ወደ ቤታቸው እየተቃረቡ ነበር። እናታቸው ወይዘሮ ወደ ቤታቸው እየተጠጉ ነው። ከፊት ለፊታቸው ትልቅ ህንጻና ዘመናዊ የሆነ ፎቅ አለ። በበሩ ላይ የቆሙት ሴትዮ የዲላና የፍርሃት እናት ወይዘሮ ኦምራን ነበሩ። ከሰራተኛቸው ጋር በር ላይ እጃቸውን አጣምራ ቆማል። ቀጥ አድርጋ ወደ ልጇ ተመለከተች። ልጅቷም ፊት ለፊት ቆማ እናቴ አለቻት። እናትየዋ ቀስ ብላ ረጋ ብላ ደረጃዎቹን ወርዳ ወደ ሴት ልጇ ተጠጋች። በዚህ መሃል በኃይል በቀኝ እጇ ፊቷን በጥፊ መታቻት። ዲላ መሬት ላይ ተዘረረች። አንቺም አትረቢ አለቻትና ጀርባዋን ሰጥታ ወደ ቤቱ ገባች። ፍርሃት በሁለት እጁ እህቱን ከመሬት አነሳት። እናቱን ተከትሎ ወደ ውስጥ ገባ። ዲላ
ወደ በሩ አመራች። ሰራተኛዋ ሮጣ መጣች። ዲሎሽ ዲሎሽ ብላ ቅፍ አርጋ ሳመቻት። የኔ ልጅ አለሽ እንዴ ብላ እየደባበሰቻት፣ ያንን ጸጉርሽን ረጅሙን ቆረጥሽው? ችግር የለም ይሄን በጣም ያምርብሻል አለቻት። ነይ 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 እንግባ ብላ ተያይዘው ገቡ። ፍርሃት እናቱን ተከትሎ ወደ ሳሎን ገባ። በሌላ አቅጣጫ ኤሊፍ እና ሁሊያ ወደ አፓርታማቸው ደርሷል። ርቦናል አይደል? አዎ ርቦናል። ትዕዛዝ እናስተላልፍና ምግብ እንግዛ አሉ። ዲላ እና ሰራተኛዋ ወደ መኝታ ክፍል አባቷ ወዳለበት ገብተዋል። የአባቷ ፊት አይታይም። አንድ ሰው ግን አልጋ ላይ ተኝቷል። ምን ሆኖ ነው አለቻት። ወድቆ ነው ከመሰላል። ይሄ መቼ ነው የሆነው ብላለቻት። አንቺ ከሄድሽ ከ6 ወር በኋላ ወደቀ። ሲወድቅ ደግሞ ደም ብዛቱ ተነስቶበት ስለነበር ሐኪሞች ሊረዱት አልቻሉም አለቻት። ብዙ ሐኪሞች ጋር ወስደነዋል ግን አልሆነም። መንቀሳቀስም ሆነ መናገር አልቻለም ከዛ በኋላ። ዲላ ቀጠለ ጥያቄዋን። እሱ ሲወድቅ ማን ነበር አብሮት አለች። ወይዘሮ ምራን ብቻ ነበሩ አለች ሰራተኛዋ። ይህንንም አደረገች ብላ በንዴት ከተቀመጠችበት ተነሳች። በሌላኛው ሳሎን ፍርሃትና እናትየው ይጨቃጨቃሉ። እናቴ ይህን ማድረግ የለብሽም፣ ከኛ ትርቃለች፣ እንዴት ታደርጊያለሽ አለቻት። እጄን ዘርግቼ እንድቀበላት ነበር የፈለከው? ይህንን ሁሉ አመት ምክንያት የላትም፣ ስትሄድ ምክንያት የላትም፣ ስትመጣ ምክንያት የላትም። አንተንም ችግር ውስጥ አልጨመረችም አይደል አለችው። እናቴ አሁን እያወራን ያለነው ስለሷ ነው። በዚህ መሃል ዲላ አዳራሹን አልፋ ገብታ ወደ ሳሎኑ መጣች። ይሄንን እንዴት በእኔ ላይ ታደርጊያለሽ? እንዴት ይሄን ታደርጊያለሽ ብላ አለቻት እየጮኸች ወደ እናቷ። ውድ የዚህ ዩቲዩብ ቻናል ተከታታዮች የዛሬው ትረካ ክፍል 2 ትንሽ የፀሐይ ብርሃን በዚሁ ይጠናቀቃል። በቀጣይ ክፍል ደግሞ እስክንገናኝ ድረስ ለዛሬ በዚሁ አበቃለሁ። መልካም ጊዜ።